እንኳን ደስ ያላችሁ። በሚስጥር የተደበቀው በሚሊዮን የወጣበት ብዙ ማጭበርበር የተካሄደበት ገመናቸውን አከሸፍ ነው። ሰውየውን ነፃ ወጣ ነው። ሪካርዱን አዳምጡት፣ እንመለሳለን። እንደመጣው ሻዳ አደድ ነው የሚይዘው። ኦኬ በቃ እንትን አዘጋጅ፣ ቤት ምናምን አዘጋጅ ነው። እሱ እኛ ጋር ነው። አብረን ነው፣ ችግር የለም። ይመቼ አብረን ነው የምንኖረው። እንግዲህ በቃ ምን መስፈርት አለሽ? ሌላ የሚሟላ የሚመጣ በቃ አሁን ተዳቅልኝና ራሴን ይዤ መምጣት ነው። ራስህን ያው ራስና ልብስ፣ ሌላስ ምን ይዤ ልምጣ? ቀሚሱን የምትሰሩበትና መስቀሉ። እሺ ቀሚሱን መስቀሉ። ቀሚስና መስቀሉ ምን ያደርጋል? ያ እየሰበኩበት የነበረውን እንትን አጋጣሚ ምን ያደርጋል እሱ? መምህር ናቸው ነገር ናቸው። እሱ እንትን ይሆናል ማሳወቅ። ልብሱ ማስረጃ ይሆናል። አንተ በመምህርነት እኮ ነው እንደዳና ሰው በገባ መቀባል። አካውንቱን ልክልሃለሁ፣ ላክልኝ መጣ። እሺ ሌላ ምን ሊያዝ? ሌላ ምንም አያስፈልግም። ማስረጃ ምናምን ካሉ የትምህርት ማስረጃ ምናምን አይሉ እሱ የዲቁናህን ሰርተፍኬቱን ነው የስራ ቢሆነ የትምህርት ቤቱን ማለት ነው። የስብከቱና የዲቁናው። እሺ አሁን ትምህርት ጀምራለሁ። የተማርክ ነው ወይ? በኦንላይን ላይ ነው የምትማረው? ቀጥታ ማንም ያስተምረን? እያጠና ትለቃለ። ኦኬ ግን አሁን ሻዳ ስትይዝ መጀመሪያ ቀጥታ ሄደ ሻዳ ብቻ መያዝ ነው፣ ትምህርት ምናምን የለም። ኦኬ እንደዛ ከሆነ በቃ ኖርማል ነው። እኔ እኮ ትምህርት ምናምን እንማር መስሎኛል መጀመሪያ። ኦኬ መጀመሪያ ቀጥታ። አረ ኖርማል ነው እንደዛ ከሆነ። ፍንክች እንዳታስብ። በአንድ አመት ሰወይ ነው በቃ ትልቁ ነጥብ እሱ ነው። ታዲያ እኔ የምፈልገው እሱ ነው አይደል እንዴ? አንድ አመት ይቅርና አንተ ብቻ ከዘቆይ እኛ ማለት አንድ አመት ሳይሞላ ነው የምንለወጠው። አንድ አመት አሁን ይውላል እንትን ያጀራ የሁሉን ሰምትዬ ምን መሰለህ አሁን እነሱ ማለት ነው አይዟችሁ ችግር የለውም። 4 ነጥብ በቃ ቤት ነው ይሆናል። ምንም ችግር የለውም ካሉ ምን እንፈልጋለን ነው ሰዎች ጋር የተያያዘ ስለሆነ ስማ ከውጭ የሚላክልን ገንዘብ እንገችን ማሰብ ይላክ የለ ቶ አመትም አንፈጅም። ምነካ አመትም አንፈጅም። ይህን ፈሪሳዊ ወደዛ ገልብጠው እሱ ፈሪሳዊ አንደኛ። ሁሌም እንደምላችሁ እስልምና ያለ ሐሰት መቆም የማይችል ሃይማኖት ነው። እስልምናን ማንኛውም ጤናማ አይምሮ ያለው ሰው ተክርስትና ተምሮ ሊቀበል እንደማይችል በብዙ ጊዜ ደጋግሜ ተናግሬዋለሁ። ይህም የሰማችሁት ታሪክ ግልጽ በሚያደርግ ሁኔታ ልክ እንደ ነብያቸው በገንዘብ ለመግዛት ባለሀብቶችና እዚህ ቲክቶክ ላይ የሚያሉ ኡስታዞች ያጡትን ክብራቸውን ሰዎች ንቋቸው ማዳመጥ ስላቆመ ተረት ተረታቸውን ያንን ከበር ለማድረግ ሚሊየንስ በጅተው እና ገዝተው ነበረ። ካሊዳውን ከእስልምና ወጥቷል፣ ወደ ገዳም ተመልሶ ሱባኤ ይዟል እና በጣም ደስ ይላል። እስልምናን ማንኛውም ሰው ክርስቲያን ሆኖ ተምሮ አገናዝቦ ሊቀበል እንደማይችል ምንናገረው ለዚህ ነው። መቼም ማስተምረው በትክክል እስልምናን ሊያስቀብሉ አይችሉም። በማጭበርበር በማታለል በገንዘብ በመደለል። እንግዲህ ካሊድ ቃል የተገባለት ምን ነበረ? ፎቅ ሊገነቡለት፣ መርካቶ ቤት ሊሰሩለት፣ ወደ ውጭ ሊልኩት
ከዛስ እንዲሁም ደግሞ መኪና ሊገዙለት በእንደዚህ አይነት በመደለል ወደ እስልምና አምጥተው ሳምንት ሳይቆይ ከእጃቸው ወጥቷል ማለት ነው። ኤኒዌይስ እና ታሪኩ እንደቀጠለ ነው። ዛሬ ማታ ከምሽቱ 3:20 ጀምሮ እንገናኝ ላይቭ ላይ።